ከሀገሮች ጨዋታ እነዚህ ተጫዋቾች ቀሩ ሲባል ሁሉም ያልተጎዱ መስሎን ነበረ። ግን ዛሬ እንደወጣው ከሆነ ኤቤሬቺ ኤዜ ከአንድ ወር እስከ 1 ወር ከ15 ቀን በጉዳት ላሽ ይላል ይባላል። በቃ ዘንድሮ ምን አይነት ውስጥ ጠምጢማም የሆነ ዓመት እንደሆነ እኔ ልነግራችሁ አልችልም። ከኛ የበለጠ በጉዳት የተሰቃየው ብቸኛ ክለብ ሚኮስፐርስ ነው። ገባችሁ አይደል? ያው እኛም ከጉዳት ጋር ግን ስቲል አንደኛ ነው ያለነው። ያው ሌላ ቡድን ጉዳት ሚኮስፐርስ ያጋጠመው ጉዳት ቢያጋጥምሽ አዳሜ ተወርጂ ነበር ነው የምልሽ። ደግሞ የሚያቃጥለው ነገር አሪፍ ሲጫወቱ ይጎዳሉ፣ ከዛ ከጉዳት ሲመለሱ እንደ ድሮ አይደሉም። የዘንድሮ ደግሞ እንዴት አባቱ እንደሚያቃጥል ነግራችሁ አልችልም። የሲቲ ጨዋታ ላይ ራሱ 10 ቁጥር ከዴክለን ራይስ ተቀብሎ እንደ ኤዜ ኳስ የሚገፋ ወይ ተቀብሎ እንደ ኦዲጋርድ ኳስ የሚያቀብል ሰው አልነበረን። ሃቨርስ ቀጥታ ሁለተኛ አጥቂ ይሆንልሃል ከዮከሬስ ጋር ኳሱን ራሱ ስታሻማው የአየር ኳስ ብታሸንፍ ራሱ ሰከንድ ቦሉን አታሸንፍ። ምክንያቱም ተከላካዮቻችንና አጥቂዎቻችን መሃል ላይ በጣም ትልቅ ስፔስ ስላለ ስለ ፔፕ ታክቲክ በደንብ እናወራበታለን። ፔፕ በደንብ አድርጎ በታክቲክ አሽቶናል ሰከንድ ሃፍ ነው የምላችሁ። ምክንያቱም ይሄ ጉድለትም እንዳለ ስላየ ሌላኛው ነገር ደግሞ በአርኒ ስሎት ታክቲክ መግረፉ ነው። ፔፕ በጣም አድንቄሻለሁ፣ እሑድ በሰራሹ ስራ አድንቄሻለሁ። ፕሪሚየር ሊጉ ላይ ምን እንደምታደርግ እናያለን። እስቲ አሁን የፕሪሚየር ሊግ ቡድኖች እርግጠኛ ነኝ ከአርኒ ስሎት ሲያዩት ቦታ ላልሰጡት ታክቲክ ከፔፕ ሲያዩት ግን ተግባራዊ ማድረግ ይጀምራሉ። ከቦርንማውዝ ይጀምራል። ትልቅ ፈተና አለብን ነው። ቦርንማውዝን ማሸነፍ አለብን። ዊዝ ኦር ዊዛውት ኤዜ። እባክሽን ኦዲጋርድ ተመለሽልኝ። አንቺ እኮ አንካሳ ሆነሽ ራሱ ሜዳ ውስጥ ያለብሽ ሰው መሆን ያለብሽ ሰው ነሽ። ገባሻል? አንበል ብቻ ራይስ ይሁን እንጂ አንቺ አንከ ያነከሽ ራሱ አርቴታ ሜዳ ውስጥ ተመለስልን በእናትህ አባቴ።